ጨረቃዎች ፏፈሽ ብላ ቅመምዬ ድምቅምቅ ፍልቅልቅ ብላ መታለች በቡቧ ቻናል ማለት ነው። ሀይሚዬ ነው በጣም አምሮብሻል። ፍንድቅ ነው ያልሽው ደግሞ እንኳን ደስ አለሽ። የምር አንቺ ደስተኛ ስትሆኝ እኛም በጣም ነው ደስ የሚለን። አዲስ ነገር አለ፣ ነገ በትልቅ ነገር አለ ብሏል። በአዲስ ነገር መጥተዋል። ብሩኬ ለልጁ አስቤዛም መደበር ጀምሯል። እንግዲህ ምንም ማድረግ አይቻልም፣ መቀበል ነው። ሰላም ሰላም፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ውሎ፣ ስራ፣ ጤና ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ጨረቃዎች ስንጠብቅ ውለን በስተመጨረሻ መጥተውልናል። ሀይሚዬ እዩብ ህፃኗም ማለት ነው እና የሚታይ መሻላ ያለ ያሳድገሽ። ልጅ እኮ ነዓማ ጸጋ ነው እና በጣም ለሁሉም ትድረስ እያለ ነው ብሩኬ። አባትነት እንዴት ነው? እና ቅመምዬ ያንቺ ውበት ነው የታየ፣ ሌላውን ተዩ። እና ሀይሚዬ በጣም አምረሽ ተውበሻል። ቡታጅራ በድንገት ነበር አዲስ አበባ ይሄር ነው ለሽምግልና ነው። አሁን ቡታጅራ ነን ብለዋል። ዋው ደስ ይላል የምር። ቡቡሽ ገፋ ፈሽ በይልን እና ባለመኪና ባል ሲኖራችሁ እንዲህ ነው በቃ። አባቴ ይመቻቸው የምር። በጣም ነው የምታምሩት። አንዴ የአዲስ አበባ አንዴ የቡታጅራ ፏፈሽ በይ ቡቡሽ ጋር በጣም ደስ ይላል። አላህ ከክፉ ነገር ከክፉ ከምቀኛ ሰው ሁሉ ይጠብቃችሁ። እና ቅመምዬ በጣም ነው ያማረብሽ። ሌላ ሚስጥርም ወጥቷል። ሌላ ቪዲዮም ቀርጫታለሁ አምሮባት ተውባ እያለ ነበረ። ሀይሚዬም እንደዛ ብላለች። ደስ ይላል እንደዚህ በስስት መታየት፣ ፍቅር እንደዚህ በእናንተ ይብቃ። የምር ታምራላችሁ በጣም። እና ሀይሚዬ አንዳንድ ሰዎች ግን ቶሎ የሆነ ሚስጥር ለማውጣት አትቸኩሉ ብላለች። የኢፋን ቪዲዮ በድንገት ያወጣው ሰው ማለት ነው። የምር ሰርፕራይዝ ነበር ለእናንተ ለቤተሰቦቻችን ብላለች ሀይሚዬ። አንዳንድ ጊዜ እኮ ካሜራማን ስትሆኑ አስቸጋሪ ነው እና ብዙ ሚዲያውን አስለቅቆት ነው የዋለው። ግን ዛሬ ነው የተለቀቀው። የኢፋ እንኳን ደስ አለህ። በዚህ አጋጣሚ ጥሩ ትዳር፣ መልካም ጋብቻ እንደሚሆንላቸው ተስፋ እናደርጋለን ኢንሻአላህ። የሀይሚዬና የቡቡም በቅርብ እንደሚሆን ተስፋ አለን ኢንሻአላህ። እና ሀይሚዬም እያለ ነበርን እኔ እሳ መቼ ነው የሚነቃው እያለ አረ ብሩኬ ነቃ በል የምር ይግባህ እንጂ ቅኔው። እና በትልልቅ ሰርግ መካከል ትንንሽ ሰርጎች አሉ እያለች ነበረ ሀይሚዬ። የኔው ኢንሻአላህ ያንቺንም ፈጣሪ ያላህ ቅርብ አድርጎ ቡቡሽ እንደሚያፍስሽ ተስፋ እናደርጋለን። በወግ ማረጉ ማለት ነው። ጋሽዬ ቤተሰብ ጀማው ደስ ይላል የምር። ፍቅራችሁ በጣም ነው የሚያስቀናው። አላህ ለመጨረሻ ድረስ ያድርግላችሁ። በቤተሰብ እንደዚህ በወግ ማድረግ ነው መሆን ያለበት። እናሳ እና ቅመምዬ ኢንሻአላህ በወግ ማድረጉ እዚህ ደረጃ ደርሳችሁ ለማየት ያብቃል። ሀይሚዬም እያለች ነበር፣ እኛም ጓጉተናል ለማየት ማለት ነው ኢንሻአላህ። አንድ ቀን ይሆናል፣ ቅርብ ያድርገው ግን ቀኑን። እና ብሩኬም እዩብን አግኝተዋታል፣ ጠርተዋታል። ልጇን ህፃኗን ልጅ ይዛ መታ መጫወቻ ምናምን ገዛዝቶላታል ማለት ነው ብሩኬ። በቃ አባትነቱን አመንክ ማለት ነው። እንመን ወይኔ በላቸው። ተወዛገብን እኮ የምር ውዝግብግብ ያለ ነው ነገሩ። እና ነገ ግን በከባዱ እፈልጋችኋለሁ እያለ ነበር ሚጣና እዩብን ማለት ነው። ሀይሚዬንም እንግዲህ የመጨረሻ እንደሚሆን ተስፋ እናደርጋለን። ወይ ቤት ተከራይቶ ሊያኖረን ነው፣ ወይ የሆነ ነገር ከሱ ህይወት እንድትርቅ ሊያደርግ ነው ብለን ተስፋ እናደርጋለን። እና ለምንድን ነው በሰላም ነው የምትፈልገኝ እያለ ነበረ። እንግዲህ እንኳን ደስ አለሽ፣ ከብሩኬ ልጅ መኖርሽ ራሱ እድለኛ ነሽ የምር። እና አባትነትን በወጉ በስርዓት እንደምትወጣ ተስፋ እናደርጋለን። ታሁኑ ተጀምሯል ለምላችሁ የጀማ የእውነት እንማን እንዴ። እና መቼም የዩብም ልጅ አይደለችም የሚል አልጠፋም እኮ። ጉድ እኮ ነው። የማንም ይሆን ብቻ ህፃኗን ፈጣሪ አላህ ያሳድጋት። ማሻአላ ልጅ ጸጋ ነው። የዩብም እንደሆነ እርግጠኛ ነን፣ ግን የብሩኬ መሆኑን አሁንም አናምንም። እንግዲህ ኢንሻአላ ከሆነችም ደግሞ ጸጋ ነው። አላህ ያሳድግላችሁ። ሀይሚዬ ንግስትህ ማምና ተቀብላለች። የኔ እናት የራስሽን ልጅ ወልደሽ ምስሚ የምታቅፊ አላህ ያድርገሽ። በሰው ልጅ የባሌ ነው ብለሽ እንደዚህ የተደሰሽ የምር የራስሽ ሲሆንማ ደስታሽ ወደር የለውም። እና ሀይሚዬ ለዛ ወግ ማድረግ ያደርስሽ ኢንሻአላህ። የምር ግን ትለያለሽ። ጥሩ ልብ ነው ያለሽ። የእውነት እንደው የብሩኬ ልጅ ሆነ
የምር ትለያለሽ ሀይሚዬ። እና ሀይሚዬ ኢንሻአላህ ፍቅር እስከ መቃብር ያደርግላችሁ። እንመለሳለን። ለዚህ ነው የመጣ ነው ለመጨረሻ ብሏል። እንግዲህ ነገ ምን እንደሚሆን እናያለን። አላህ በሰላም ያንገው ማለት ነው ኢንሻአላህ። እና የመጨረሻ መሆኑ እንደሚሆን ተስፋ እናደርጋለን ኢንሻአላህ። መቼም ወይ አከራይቶ ሊያኖር ነው ወይ የሆነ ነገር ማለት ነው። የሆነ ነገር በሆነ ነገር ብላለች ቅመምዬ። እና ብቻ ይመቻችሁ። እናንተ ብቻ ፏፈሽ በሉልኝ ጨረቃዎቻችን ሀይሚና ብሩክ ማለት ነው። ሌላው ትርፍ ነው። ሌላውን አይዶን ነው። እዩም ተብዬዋ በቅርብ ከህይወታችን እንደምወጣ ተስፋ አለን። ብቻ እንወዳችኋለን ሀይሚዬና ብሩኬ። ወደፊት ማንንም እንዳሰሙ ኢንሻአላህ። ደግሞ በቅርብ አሁን እንመለሳለን አዲስ አበባ ብለዋል። እንግዲህ ሰላም አላህ ያስገባችሁ። ብቻ በያላችሁበት ሰላማችሁ ብዝት ይበል ኢንሻአላህ። የሀይሚዬና የብሩኬንም ሽምግልና ሰርጉን ድግሱን ያሳየን በቅርቡ ማለት ነው። ወደ ድግሱ እንደምትመለሱ ደግሞ ተስፋ አለን እያለች ነበር ቅመምዬ። ያው አይታችኋል። አሁን ከአሁን በኋላ ደስ የሚል ነገር ይኖራል ብላለች ኢንሻአላህ። እኛም ለማየት ያብቃን እንጠብቃለን ማለት ነው። የቡባ ንግስት የኛ ጀግና ሴት እና ኢንሻአላህ ተረኛ ደግሞ ባለተራ እንደምትሆኑ ተስፋ እናደርጋለን። ድግሱ ላይ የምር ደስ ይላል እንደዚህ በወግ ማድረግ። አንዳንድ ጊዜ እንደዚህ ሰርግ ሲታይ አግቢ የሚለው ነው ትገርስ። የምር በዚህ እንደዚህ በወግ ማድረግ ስታገቡ ትዳር እኮ ነዕማ ነው። አላህ ሁሉንም ትዳር የሌለውን አላህ ይወፍቀው። በጣም ነው የምታምሩት እና ኤፍሬም ማለት ነው። ጀማው ቤተሰብ ተሰብስቦ እንደዚህ በድግስ ደስ ይላል። ድግሱን ያሳየን፣ ክፉን ያርቅልን ኢንሻአላህ። ሁላችንንም የልባችን ሀጃ አላህ ይሙላልን። አላህ ቅልብ ይስጠን። ሁላችንም ቅኖች ስንሆን እንደዚህ ተወዳጅ እንሆናለን። እና ቅመምዬ እኔም ናፍቄያችኋለሁ እናንተ ብቻ አይደላችሁም እያለኝ ነበር። የምር ተናፍቀሽ ነበር የኔ ፈገግታ የሳጋችን ምንጭ ማለት ነው። የምር እንደዚህ እኮ ሳቅሽ ጨዋታሽ ነው ሱስ የሚሆንብን። እና እናንተ ብቻ ነው ልቧፈሽ እያላችሁ ሀይሚዬ የቡቧ ንግስት እንወድሻለን። ሁልጊዜ በሳቅ ኖሪልን። እና ብሩኬም ቃል ገብቷል ለቅመምዬ ልጅ ሆዷ ውስጥ ላለው ማለት ነው ትልቅ ሰርፕራይዝ ነው የማደርገው እሱንም ብሏል። የእናንተ እስከፋ ኢንሻአላህ። እስኪ ለዛ ወግ ማድረግ ያደርሳችሁ። የሀይሚዬ ልጅማ ይለያል ነው ስጦታውም ሰርፕራይዙም ማለት ነው። እና ኢንሻአላህ ያችን ቀን ለማየት ያብቃችሁ ያብቀን ማለት ነው። ፈጣሪ ያለ ፈቅዶ በቅርብ ያድርገው። ቤተሰብ የምትሉ ማለት ነው ላይክ እያደረጋችሁ ሰብስክራይብ አድርጉ። ቤተሰብ አዲስ ትሆናችሁ እያደረጋችሁ ለምታበረታችሁ ከልብ ነው የማመሰግነው። ክበሩልኝ። ጀዛኩሙላህ ኸይረን። አላህ የሀገራችንን ሰላም ያደርግልን እና እኛም ስደት ያደከመን የመዳም ቅመሞች በሀገራችን እንደዚህ ፏፈሽ እያልን የምንኖር ያድርገን። ወላሂ አያደክምም? ያደክማል። የስደት ነው በሁል ጊዜ በመዳም ቤት። አልሐምዱሊላህ ለኩል ያህል። እናወዳችኋለሁ ቤተሰቦቼ። ፊ አማኒላህ